ስለ ጉልበት ጅማት መበጠስ ምን ያህል ያውቃሉ? ዶክተር ፋሲል ነኝ፣ የአጥንት ስፔሻሊስት፣ የመገጣጠሚያ ሰብ ስፔሻሊስት። የጉልበት ጅማት ቢያንስ 4 ጅማቶች ሲሆኑ ኮመንሊ በብዛት ጉዳት የሚደርሰው ኤሲኤል የሚባለው ጅማት ነው። እነዚህ 4ቱም ጅማቶች የጉልበታችን አለመረጋጋት እንዳይኖር ደግፎ የሚይዝልኝ ሲሆኑ ኤሲኤል የሚባለው ጅማት የላይኛው አጥንት ከታችኛው አጥንት እርስ በርሱ እንዳይተላለፉ ፕሮቴክት የሚደግፍልን ሲሆን ፒሲኤል የሚባለው ደግሞ የታችኛው አጥንት ቲቢያ የሚባለው ወደኋላ እንዳይንሸራተት ፕሮቴክት የሚያደርግልን። የቀሩትን ሁለቱም ጅማቶቹ ኮላተራል ሊጋመንት የሚባሉትን የዳርና ዳር ያሉትን ጉልበታችን ወደ ውጭም ወደ ውስጥም እንዳይከፍት ፕሮቴክት የሚያደርጉልን ጅማቶች ናቸው። ከነዚህ 4ቱም ጅማቶች በብዛት ጉዳት የሚደርሰው የኤሲኤል ወይም ደግሞ የፊት ለፊት ያለው መስቀለኛ ጅማት ሲሆን ይህ ጅማት በስፖርት አደጋ፣ በወለምታ ኦር በመውደቅ ሊከሰቱ ይችላሉ። ይህ ጅማት ጉዳቱን የጉልበት አለመረጋጋት ሊፈጥር ይችላል። ሕክምና ካልተደረገ የጉልበት አለመረጋጋቱ በራሱ የአጥንት ካርቲሌጆቹን ሽፋኑን እየተፋፋቁ እንዲሄድ ይፈቅዳል። የኤሲኤል ጅማት የተበጠሰውን አቀራርቦ በመስፋት ሳይሆን እሱን የሚተካ የተለያዩ የሰውነታችን ትርፍ ጅማቶች አሉ። እነዛ ትርፍ ጅማቶችን በድሮ አክቲቪቲ ሲሰራበት የነበረው የኤሲኤል ቦታ ተክቶ መስራት ይችላሉ። ለእያንዳንዱ ሰው የተለያየ አይነት ጥንካሬ ያላቸው ጅማት ድጋፎችን ማድረግ ይቻላል። ስፖርተኞች ስለሆኑ ፒቲቢ ቴንደን የሚባለው ወይም ፓቴላ ቴንደን ቦን የሚባለውን ጅማት ስናደርግ፣ ጠንካራ ስፖርተኞች ላልሆኑ ለጤና ለሚበሳቀሱ ሰዎች ደግሞ ሃምስተሪንግ ቴንደን የሚባለውን እንጠቀማለን። አልፎ አልፎ ደግሞ አሎግራፍት በእኛ ሀገር የተለመደ ባይሆንም አሎግራፍት የሚባለው ካልካኒያል አኪለስ ቴንደን ግራፍት መጠቀም እንችላለን። እነዚህ ትርፍ ጅማቶች በምንወስድበት ጊዜ ሰውነት ላይ የሚፈጥረው ጉዳት ባይኖረውም ኤሲኤል ተክቶ በሚሰሩበት ጊዜ ግን የጉልበት አለመርጋቱን በደንብ ሊያክሙ ይችላል።